በቪዲዮዎች ወጥታ ስለ ድሆች ስቅስቅ ብላ ታለቅሳለች። የህዝብን ገንዘብ የሚበሉ ሌቦችን አጥፍቼዋለሁ እያለች በመሬት ትፎክራለች። ሚስኪኑ ህዝብም ማልቀሱን አይቶ የእኛ ጀግና የድሆች ጠባቂ አላት፣ አመናት፣ ወደዳት። ግን በአንድ ሌሊት የቤቷ በር በኃይል ተሰብሮ ሲገባ በውስጡ የተገኘው ሚስጥር መላውን ዓለም በድንጋጤ ያናወጠው። በቤቷ ውስጥ በግድግዳዎቹ መካከል የተደበቀ 250 ኪሎ ግራም ንጹህ ወርቅ ተገኘ። እያንዳንዳቸው በሚሊዮን የሚቆጠሩ ከ20 በላይ ዘመናዊ መኪናዎች እና 86 ሚሊዮን ዶላር ጥሬ ገንዘብ በየክፍሉ ተከምሮ ተገኘ። ከሁሉም የሚገርመውና ልብን የሚነካው ደግሞ ከንጹህ ወርቅ የተሰራ የሴቶች የውስጥ ልብስ ጭምር በቤቷ ውስጥ ተደብቆ መገኘቱ ነው። አስቡት፣ ይህ በፊልም ላይ የሚሆን ይመስላችኋል? በፍጹም። ይህ አሁን በቅርብ የሆነ ልብ የሚሰብር እውነተኛ ታሪክ ነው። ስታለቅስ ድሆቹ አዝና አልነበረም፣ የድሆቹን ደም እየመጠጠች ነበር። ለመሆኑ ይህች ሴት ማናት? ይህን ሁሉ ቢሊዮን ገንዘብ የደበቀችው በመጨረሻስ ምን ደረሰባት? እስኪ ራሳችሁን ጠይቁ። እኛ ሀገርስ እንዲህ አይነት ማጭበርበሪያ ስልቶች አሉ? ይህንን አስደንጋጭ ሚስጥር አሁን በዝርዝር እናየዋለን። እስከ መጨረሻው አብራችሁን ቆዩ። الحكومات السابقة من الفاسدين سنجعلهم يخرجون من الشباك بهذه الانتخابات المصيرية. ይህ ታሪክ የተፈጠረው እዚሁ ቅርባችን ባለው በነዳጅ በሀብት በናወዘችው ግን ደግሞ በሌቦች በምትደመው በኢራቅ ሀገር ነው። የዚህ ሴት ስም አሊያ ናሲፍ ይባላል። ታሪኳ የሚጀምረው በ2003 የሳዳም ሁሴን መንግስት ከፈረሰ በኋላ ነው። ሀገሪቱ በታላቅ ግርግር ውስጥ ነበረች። አዲስ የፖለቲካ ስርዓት ሲመሰረት አሊያ በብልጥነት ወደ ፓርላማ ገባች። ነገር ግን እሷ ዝም ብላ ተራ የፓርላማ አባል አልነበረችም። በጣም ብልጥና የሰውን ስሜት የምታውቅ ነበረች። ليش هسه متألمة إلى هذه الدرجة؟ لأن سنة أنا مختنقة بالعبرة، سنة أجمع بهم الرجل فاسد وحرام حتى على العلام. من قال لي أجلس قلت له حرام عليك، حرام ايش تلقون بقبركم؟ حتى العدي عواد من يشوش علي ترجيت قلت له شوش، ترجيت أن لا يشوش وراح تضيع على اسدي. قلت له ما اريد منك شيء بس قلنا لا عواد لا تشوش، مو هذا مكان ظهري، كان مكاني غير مكان. هذا هو الدوري البرلماني. شرب ميسة عالية، شرب ميسة عالية. هذا هو جزاء النائب اللي يتعب من اجل الشهاده، ان يهتك عرضه وان يتهم من وزير فاسد، من وزير فاسد. ሚስኪኑ ህዝብ ምን እንደሚወድ ታውቃለች። ህዝቡ ሌቦችንና ሙሰኞችን በጣም እንደሚጠላ ስላወቀች እሷ ራሷን የፓርላማ የጸረ ሙስና ኮሚቴ አባል አደረገች። አስቡት፣ ተክሏዋ የበጎች ጠባቂ ሆነች። በየቀኑ በቴሌቪዥን ትወጣለች። ትልቅ ባለስልጣናትና ሚኒስትሮችን ፊት ለፊት የተጋፈጠች በቁጣ ትጮሃለች። እናንተ ሌቦች፣ የህዝብን ደም የምታጥቡ ከዚህ በኋላ መደበቂያ የላችሁም እያለች በፓርላማ ስታስጨንቃቸው በቲቪ የሚያዩት ሚስኪን ህዝብ በደስታ ይጮህ ነበር። እሷም የድሆች እናት፣ የሀገር አለኝታ ናት ይሉ ነበር። ግን እዚህ ጋር አንድ እውነት ልጠይቃችሁ። በየቀኑ በቪዲዮ እየወጡ ስለ ህዝብ ችግር እያወሩ የሚያለቅሱ ሰዎችን ስታዩ ምን ይሰማችኋል? ሁልጊዜ እውነት ይመስላችኋል? እስቲ በኮሜንት አሳውቁኝ። አሊያ ህዝቡን ይበልጥ በስሜት ለመጠቅለል ሌላ ዘዴ ያሰበች። ካሜራዎቿን ትይዝና ወደ ድሆች ሰፈር ትሄዳለች። ለድሆች፣ ለአቅመ ደካሞችና ለየቲሞች ድንች፣ ቲማቲም፣ ጥቅል ጎመንና ዳቦ ምናምን የተለያዩ ነገር በነፃ እያደለች በቪዲዮ ትቀርጻለች። ቪዲዮ ላይ ይህ ለተከበረውና ለተራበው ህዝባችን ነው፣ እኛ ሁሌም ከናንተ ጋር ነን እያለች ትናገራለች። على المتعففين وعلى الايتام. فمثل ما تشوفون احنا اليوم عندنا هذا التوزيع ضمن نشاطات المكتب اللي هنيئا لاهلنا او ناسنا، وان شاء الله نأملهم بانشطه اخرى ونشاطات اخرى وبالعافيه عليهم جميعا. ህዝቡም በደስታ ያለቅሳል፣ ለእሷ ይጸልያል፣ እሷን እንደ ንግስት ያያታል። ግን እውነቱ ምን መሰላችሁ? ይህ ሁሉ ትልቅ ድራማ ነበር። በካሜራ ፊት ድንችና ቲማቲም የምታድለው ሴት ከበስተጀርባ የሀገሪቱን ትላልቅ የነዳጅ ውሎችንና የህዝብ ፕሮጀክቶችን በቢሊዮን የሚቆጠር ዶላር እየሰረቀች ነበር። አሊያ ይህን የሌባ ስብስብ የምታንቀሳቅሰው ብቻዋን አልነበረችም። ሳጃድ የሚባል ልጇም ከጎኗ ነበር። እሱ ደግሞ በጣም ሰፊ ስልጣንና ተሰሚነት ነበረው። እናትና ልጅ ሀገሪቱን እንደፈለጉ መበዝበዝ ጀመሩ። የሚገርመው ነገር ህዝቡ ይህንን ሁሉ ክህደት በፍጹም አላወቀም ነበር። ለአመታት እሷን እንደ ቅዱስ ያያት ነበር። ግን እውነቱ መውጣቱ አይቀርም። ይህ ድራማ እስከመቼ ቀጠለ? እናትና ልጅ የሰረቁትን ይህን ሁሉ ቢሊዮን ዶላር የት ነው የደበቁት?
ነገሩ የሆነው በቅርቡ በ2026 በአንድ እሁድ ሌሊት ነው። መላው ኢራቅ በከባድ ድንጋጤ ተናወጠች። ይህንን ታላቅ ሚስጥር የፈነዳው አንድ አድናን የተባለ ትልቅ የነዳጅ ሚኒስቴር ባለስልጣን ነው። ይህ ሰው በሌላ የሙስና ወንጀል ተጠርጥሮ በቁጥጥር ስር ዋለ። ፖሊሶቹ ሊመረምሩትና ሊጠይቁት ሲጀምሩ ሰውየው በጣም ደነገጠ። ለብቻው መታሰርና መጥፋት አልፈለገም። እኔ ብቻዬን አልጠፋም፣ ሁሉንም አወጣለሁ አለ። እናም በሚስጥር አብረውት የሚሰርቁትን የሀገሪቱን ትልልቅ ሰዎች ስም ዝርዝር በሙሉ ለፖሊስ አሳልፎ ሰጠ። ያንን ስም ዝርዝር ያዩት መርማሪዎቹ አይናቸውን ማመን አልቻሉም። ምክንያቱም በዝርዝሩ ላይ መጀመሪያ የተቀመጠው ስም ሁልጊዜ በቲቪ እየወጣች ስለ ሀቀኝነት የምታወራና የምታለቅሰው የአሊያ ናሲፍ ስም ነበር። እስኪ ያስቡት እናንተ በጣም በምታምኑት ሰው እንዲህ ብትካዱ ምን ታደርጋላችሁ? እንዴትስ ይሰማችኋል? የአሊያ ስም ሲወጣ መንግስት ወዲያውኑ ታላቅ ውሳኔ አስተላለፈ። የንጋት አብዮት የሚል ስም ያለው በጣም ሚስጥራዊና ከባድ ዘመቻ ተጀመረ። በእሁድ ሌሊት ገና ጎህ ሳይቀድ በከባድ መሳሪያ የታጠቁ ልዩ የደህንነት ኃይሎች ባለስልጣናት ብቻ የሚኖሩበትን ማንም ተራ ሰው ድርሽ የማይልበትን አረንጓዴ ቀጠና የተባለውን ቪአይፒ ሰፈር በዝምታ ከበቡት። ልክ ከሌሊቱ 9 ሰዓት ሲሆን የአሊያ ናሲፍ ቤት በር በኃይል ተሰበረ። ልዩ ኃይሎች ወደ ውስጥ ዘለው ገቡ። አሊያናና ልጇ ሰጃድ በከባድ ድንጋጤ ከእንቅልፋቸው ተነሱ። እጃቸውን ወደ ላይ አደረጉ። በዚያው ሌሊት አሊያና ጨምሮ 67 የፓርላማ አባላትና ትልልቅ ፖለቲከኞች በአንድ ጊዜ ተያዙ። ነገር ግን ፖሊሶቹ የዚህችን ቤት መፈተሽ ሲጀምሩ ያዩት ነገር ማንም ሰው ሊገምተው ከሚችለው በላይ ነበር። በፊልም እንኳን ታይቶ የማይታወቅ አስገራሚ ጉድ በዚያ ቤት ውስጥ ተገኘ። ለመሆኑ በቤት ውስጥ ምን አገኙ? ያ ሁሉ ብርና ወርቅ የት ነበር የደበቁት? ፖሊሶቹ ወደ አሊያ ናሲፍ ቤት ገብተው ፍተሻ ሲጀምሩ ያዩትን ማመን አቃታቸው። ልክ እንደ ሆሊውድ ፊልም ሆነባቸው። አንዳንድ መርማሪዎቹ እየቀለዱብን ነው ወይስ በህልማችን ነው እስከ ማለት ድረስ። በቤት ውስጥ ያልተፈነቀለ ድንጋይ፣ ያልተበረበረ ቦታ አልነበረም። ገንዘቡና ወርቁ የተገኘው የት መሰላችሁ? በየክፍሉ አልጋ ስር ብቻ እንዳይመስላችሁ። በፍጹም በግድግዳዎቹ መካከል፣ ከወለል በታች፣ በሽንት ቤት ውስጥ አልፎ ተርፎም በዋና ገንዳው ውስጥ ጭምር በፕላስቲክ ተጠቅልሎ የተቀበረ በቢሊዮን የሚቆጠር ገንዘብ ተገኘ። የተገኘው ወርቅ ሲመዝኑት 250 ኪሎ ግራም ሆነ። አስቡት 250 ኪሎ ግራም ንጹህ ወርቅ። ይህ ብቻ አይደለም። ከቤት ውጭ ደግሞ እያንዳንዱ ከግማሽ ሚሊዮን ዶላር በላይ የሚያወጡ 22 ዘመናዊ የሮልስ ራይስ መኪናዎች በሰልፍ ቆመው ተገኙ። እና ቅድም የነገርኳችሁ አስገራሚ ጉድ እውነት ሆኖ ተገኘ። ከ24 ንጹህ ወርቅ የተሰራ የሴቶች የውስጥ ልብስ በሳጥን ውስጥ ተደብቆ ተገኘ። ህዝቡ በረሃብና በጨለማ እየተሰቃየ፣ እሷ ግን በወርቅ የተሰራ ልብሶችን ትለብሳለች። እስኪ ንገሩኝ፣ አንድ ሰው ይህን ያህል ስግብግብ ሊሆን ይችላል? ይህን ሁሉ ሀብት በልቶስ ይጨርሷል? ወደ ልጇ ሰጃድ ግቢ ሲሄዱ ደግሞ ጉዱ የባሰ ነበር። ልጇ የራሱ የሆነ ትልቅ የፈረስ ማርቢያ እርሻ ነበረው። በውስጡ 23 ምርጥ የአረብ ፈረሶች ተገኙ። እያንዳንዳቸው ፈረሶች ብቻ $500,000 በላይ ያወጣሉ። ግቢ ውስጥ እንደ ጂ ክላስ እና ሬንጅ ሮቨር ያሉ የቅንጦት መኪናዎችን፣ መጋዘን፣ ሙሉ መሳሪያዎችና በሺዎች የሚቆጠሩ ዶላር ያላቸው ማስተር ካርዶችን ተገኙ። ታዲያ ይህቺ ሴት ይህንን ሁሉ ጉድ ለአመታት እንዴት ደብቃ ኖረች? ዘዴው ምን ነበር? ስውር እውነቱ ይሄ ነው። እሷ 3 ትላልቅ ዘዴዎችን ትጠቀም ነበር። አንደኛው በቪዲዮ ወጥታ በጣም ጠንካራና የሚያስፈራ ቁጣ ንግግር ማድረግ፣ ሌቦችን እንደ አይጥ በመስኮት እናስወጣቸዋለን እያለች መጮህ። ሁለተኛው በየቲቪው እየቀረበ ማልቀስ፣ ህዝቡ እሷን አይቶ እንዲያዝንና እንዲያምናት በካሜራ ፊት እንባ ማፍሰስ። ሶስተኛው የራሷን የፖለቲካ ጥላቶች ብቻ መርጣ ሌባ ናቸው እያለች ማጋለጥ። በዚህ ዘዴ በአንድ ድንጋይ 2 ወፍ ትመታ ነበር። ጥላቶቿን ታጠፋለች፣ ለህዝቡ ደግሞ እውነተኛ ጀግና ትመስላለች። ግን ሌላው ትልቁ ጉድ ገና አልወጣም። በዚህ ዘመቻ የተያዘችው እሷ ብቻ አልነበረችም። ከእሷ የከፉ ሌሎች ሰዎችም ነበሩ። በተለይ አንዱ የተናገረው ንግግር መላውን ዓለም አስቆጥቷል። ለመሆኑ ያ ሰው ምን አለ? የኢራቅስ ህዝብ ገንዘብ በአጠቃላይ ምን ያህል ተሰረቀ? በአሊያ ናሲፍ ቤት የተገኘው ጉድ ገና መጀመሪያው ነበር። ምክንያቱም በዚያው ሌሊት የተያዙት ሌሎቹ ሰዎች ጉድ ባሰ ነበር። ለአብነት ያህል ሂንድ አልአባስ የምትባል ሌላ ሴት የፓርላማ አባል ነበረች። እሷ እንደ አሊያ ቲቪ ላይ እያወጣች አትጮህም ነበር። በጣም በዝምታና በሚስጥር ነበር የምትሰርቀው። ግን ቤቷ ሲበረበር ምን የተገኘ ይመስላችኋል? መርማሪዎቹ በድንጋጤ ስሜት $57 ሚሊዮን ጥሬ ገንዘብ በካሽ አገኙት። አስቡት፣ $57
$7 ሚሊዮን። ይሄ ብር አሁን እኔ ይሄን ቪዲዮ የምቀርጽበትን ክፍል ሙሉ በሙሉ ይሞላዋል። ከዚህ ውጭ በአልማዝና በሌሎች ውድ እንቁዎች የተሰሩ ጌጣጌጦች፣ የሮሌክስ ሰዓቶችና በሚሊዮን የሚቆጠሩ የሉዊ ቪንቶን ውድ ቦርሳዎች በቤቷ ውስጥ ተከምረው ተገኙ። ይህን ሁሉ ስትሰሙ ምን ተሰማችሁ? ግን ገና ነው። ከዚህ የባሰ ሌላ አስቂኝም አሳዛኝም ታሪክ አለ። ኢብራሂም አልሱመይድ የሚባል የሀገሪቱ ትልቅ የፖለቲካ ተንታኝ እና የባለስልጣናት አማካሪ ነበር። ይሄ ሰውዬ ከጥቂት ጊዜ በፊት በቪዲዮ ወጥቶ ምን እንዳለ ታውቃላችሁ? ካሜራውን ትኩር ብሎ እያየ በመላው ኢራቅ ውስጥ ከእኔ የበለጠ እጁ ንጹህ የሆነ ሀቀኛ ፖለቲከኛ የለም ካለ ኑና አጋልጡኝ ብሎ በኩራት ተናግሮ ነበር። أني أنظف يد سياسية في العراق بعد علي بن أبي طالب، بعد علي بن أبي طالب، بعد علي بن أبي طالب. خلي يجي واحد إذا يقول لي أكو إيد أنظف مني بعد علي بن أبي طالب. كل شيء يجي اللي عندي السلطة والمال وعوفة وأروح أعيش مثل الدرويش، أقول الله رازقني بالحلال خليني محافظ على ዛሬ ግን ያ ንጹህ ነኝ የሚለው እጁ በካቴና ታስሮ ወደ እስር ቤት ተወረወረ። አሁን ግን ወደ ዋናውና ልብን ወደሚያቆመው ታላቅ ሚስጥር እንምጣ። ለመሆኑ ከ2003 ጀምሮ ይሄ የሌቦች ስብስብ ከዚች ምስኪን የኢራቅ ሀገር በአጠቃላይ ምን ያህል ብር ተሰረቀ መሰላችሁ? ይሄን ቁጥር ስትሰሙ በጣም ነው የምታዝኑት። በጥሞና ስሙኝ። ከሀገሪቱ ተሰርቆ የጠፋው ገንዘብ ከ$1 ትሪሊዮን በላይ ነው። ለመሆኑ $1 ትሪሊዮን ምን ማለት እንደሆነ ይገባችኋል? ይህን ብር በአንድ ቦታ ላይ ለማስቀመጥ ብንፈልግ እንኳን ሙሉ 20 ትላልቅ የእግር ኳስ ሜዳዎች ይሞላል። የሚገርመው ነገር በየወሩ 500,000 የኢራቅ ዲናር ደሞዝ የሚከፈለው አንድ ምስኪን ሰራተኛ ይህንን የተሰረቀውን ገንዘብ ብቻውን ለማግኘት ቢፈልግ ሙሉ 217 ሚሊዮን ዓመታት መስራት አለበት። አስቡት፣ 217 ሚሊዮን ዓመታት በዚህ በጠፋው ገንዘብ ብቻ አሁን በምድራችን ላይ ላለ እያንዳንዱ ሰው 4 አዳዲስ ዘመናዊ መኪናዎችን መግዛት ይችላል። በሰማይ ላይ ካሉት ከዋክብት በላይ ቁጥር ያለው ብር ነው የጠፋው። ሀገሪቱ የዓለም የነዳጅ ሀብት ባለቤት ናት። ግን ዛሬም ድረስ በየቀኑ ማብራት ይጠፋባታል። ህዝቡ በጨለማና በሙቀት ይሰቃያል። ለምን ይመስላችኋል? ምክንያቱም ማብራት ሊሰራበት የሚችለው የህዝቡ ገንዘብ በሙሉ በሌቦች ኪስ ውስጥ ገብቷል። እነዚህ ሌቦች ከእንስሳት ላይ ተጣብቀው ደም ከሚመጡት ፓራሳይትስ የባሱ ጨካኞች ሆኑ። እነዚህ ተፈጥሯዊ ፓራሳይትስ እንኳን እንስሳውን እንዳይሞት ጥቂት ደም ያስቀራሉ። እነዚህ ሌቦች ግን ሀገሪቱን ሙሉ በሙሉ አደሟት። ይህንን ሁሉ ስታስቡ በሀገራችንስ እንዲህ አይነት ጉድ አይኖርም ትላላችሁ? ወገኖቼ ይህንን እውነተኛ ታሪክ ስጽፍና ሳዘጋጅ ልቤ በትልቅ ሀዘን የተሞላው። ምክንያቱም የኢራቅ ህዝብ ስቃይ፣ ረሃብና ጨለማ ቀጥታ እኛንም የሚነካ ታሪክ ስለሆነ ነው። ሀገር የምትጠፋው በባዕድ ጥላት ብቻ አይደለም። ሀገር የምትጠፋው በውስጧ ባሉ በህዝብ ስም የሚነግዱ ሆዳሞች በሆኑ የስግብግብ ሌቦች ስብስብ ነው። አስቡት፣ ስንት ምስኪን እናት በበሽታ እየተሰቃየች የ100 እና የ200 ብር መድኃኒት አጥታ በጭንቅ ትሞታለች። ስንት የወርቅ ማዕድን ያላት ሀገር ወጣት ተምሮ ደክሞ ስራ አጥቶ በየመንገዱ ይንከራተታል። ስንት ህፃናት ዛሬ ማታ የሚበሉት አጥተው በረሃብ ያልቃሉ። ያ ሁሉ ህዝብ ሊድንበትና ሊቀየርበት የሚችለው የሀገር ሀብት ግን እንደ አሊያ ናሲፍ ባሉ ግለሰቦች ትጠፋለች። ግን እውነቱ ምን መሰላችሁ? የድሆች እንባ፣ የተራቡ ህፃናት ጩኸት መቼም ቢሆን መሬት ላይ አይወድቁም። ሰዓቱ ሲደርስ ፈጣሪ ጉዳቸውን ማውጣቱ አይቀርም። ዛሬ እነ አሊያ ናሲፍ በቤታቸው የደበቁት 250 ኪሎ ወርቅና በሚሊዮን የሚቆጠር ዶላር ከእስር ቤት አላዳናቸውም። ያ ሁሉ ዘመናዊ መኪናና ቪላ የትም አላደረሳቸውም። በመጨረሻ ያተረፉት ታላቅ ውርደት፣ ካቴናና የህዝብ እርግማን ብቻ ነው። ሀብት ይመጣል ይሄዳል፣ ስምና ክብር ግን አንዴ ከጠፋ አይመለስም። ይህ ታሪክ ለእኛ ለኢትዮጵያውያንም ትልቅ ማስተማሪያ ነው። ሁልጊዜ በየመድረኩ እየጮሁ በየቪዲዮ ስለ ህዝብ ችግር እያለቀሱ የሚምሉ ሰዎችን ስናይ ዝም ብለን ማመን የለብንም። ከቃላት በስተጀርባ ያለውን ተግባራቸውን ማየት አለብን። እስኪ እውነቱን እንነጋገር። እናንተ ይህን ታሪክ ስትሰሙ ምን ተሰማችሁ? በእኛ ሀገር እንደዚህ አይነት በህዝብ ስም እየነገዱ ድንችና የተለያዩ ነገር እያደሉ ህዝብን የሚዘርፉ ይኖራሉ ብላችሁ ታስባላችሁ? እባካችሁ ሁላችሁም በውስጣችሁ የተሰማችሁን እውነተኛ ሐሳብ በኮሜንት ላይ አስቀምጡልኝ። እያንዳንዱን ኮሜንት አነበዋለሁ። ቪዲዮን ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የቤተሰባችን አባል ሁኑ። በሚቀጥለው ቪዲዮ በሌላ አስደንጋጭ ታሪክ እስክንገናኝ ድረስ ሰላም ለሀገራችን። ቻው።